እስከ መቼ ድረስ ነው እርሶና ካህናቱ በከንቱ ተነሳስታችሁ በክርስቲያኖች ላይ የክፋት በትራችሁን የምታወርዱባቸው? እስከ መቼስ ድረስ ነው የምታሳድዷቸው? ለመሆኑ ይሄ የምትለው ነገር ምንድነው? ልዑል ጊዮርጊስ ለማን እየተናገርክ እንደሆነ ታውቃለህ? አዎ አውቃለሁ። ለክቡር ንጉሠ ነገሥት ዲዮቅልጥያኖስ ጌታዬ ኢየሱስ ክርስቶስ ፈጣሪና አምላኬ መሆኑን ልመሰክር ነው የመጣሁት። ከሙታን አንስቶ ሕይወት የሰጠን እኛን ለማዳን ሲል ስለ ኃጢአታችን የሞተልን እሱ ነው። ጌታዬ ይህ ሁሉ በአማልክቶቻችን ላይ ሲሰባበት ያንተ ጣዖቶች ሕይወት አልባ ግዑዛን ናቸው። በአላውያን ነገሥታት ፊት ስለ ሃይማኖቱ በመመስከር በህሊና ሊያስቡት በአንደበት ሊናገሩትና በጆሮ ሊሰሙት የሚከብድ ጽኑ መከራን የተቀበለ የሰማዕታት ሁሉ አለቃ የሆነ ቅዱስ ሰማዕት ነው። ይህ ሰማዕት በገድል የከበረ የጽናት ተምሳሌት የሆነ ጸሎትና መልጃው ከዓይነ ጥቅሻ ፈጥኖ የሚደርስ በመሆኑ ፍጡነ ረድኤት በመባል ይጠራል። በሁሉ ቦታ ሆነው ለሚጠሩት ፈጥኖ የሚደርስ ስፍር ቁጥር በሌላቸው ተአምራቱ በመላው ዓለም ተወዳጅነትን ያተረፈ በመሆኑ ገባሬ ተአምራት ወመንክራት አስደናቂ ተአምራትን የሚሰራ ሰማዕት የሚል ስያሜ ተሰጥቶታል። ከሐዋርያት ቀጥሎ በሁሉም ክርስቲያኖች ዘንድ የሚወደድና የሚከበር በተለይም ለኢትዮጵያውያን ገበዛችን ወይም ጠባቂያችንና የነጻነታችን ተዋጊ የሆነ ቅዱስ ሰማዕት ሰማዕቱ ቅዱስ ጊዮርጊስ በዛሬው ቪዲዮ በብዙ ሰዎች ዘንድ እጅግ ከመወደዱ የተነሳ ማር ጊዮርጊስ እየተባለ የሚጠራውን የገባሬ ተአምራት ወመንክራት የሊቀ ሰማዕታት የቅዱስ ጊዮርጊስን ታሪክ በጥልቀት አስቃኛችኋለሁ። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ የበኩሎን ድርሻ በመወጣት ይህን መንፈሳዊ ቻናል ያግዙ። የቅዱስ ጊዮርጊስ አባት በቀጰዶቅያ ሀገር ይኖር የነበረ አንስታስዮስ ወምዞሮንጦስ የተባለ መስፍን ሲሆን እናቱ ደግሞ ቴዎብስታ የተባለች ፍልስጤማዊት ሴት ነበረች። የቅዱስ ጊዮርጊስ አባት አንስታስዮስ በፈቃድ እግዚአብሔር ከሮም ተነስቶ ወደ ፍልስጤም ሀገር ሄደ። አንስታስዮስ ወይም ዞሮንጦስ ከክቡራን መኳንንት ከታላላቆች መሳፍንት መካከል አንዱ ነበር። ከፍልስጤምታ ከምትሆን ደሲያ ከምትባል አገር ቴዎብስታ ወይም አቅሌስያ የምትባል ደግ ሚስትን አገባ። የቴዎብስታ የስሟ ትርጓሜ በግብጽ ቋንቋ አቅሌስያ ሲሆን በግዕዝ ደግሞ ቤተ ክርስቲያን ማለት ነው። አቅሌስያም እንደ ስሟ የተቀደሰችና የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕታት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ደግ ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎች ዞሮንጦስና ቴዎብስታ በሕይወታቸው ሁሉ እግዚአብሔርን የሚያስደስት ተግባር ይፈጽሙ ነበር። ጥር 2 ቀን በ277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለ ስፍራ ደም ግባቱ ያማረ መልከ መልካም የሆነ ሊቀ ሰማዕታት ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና ያሲያ የሚባሉ ሁለት ሴቶች ልጆችን አፈሩ። ጊዮርጊስ ማለት ኮከብ ብሩህ፣ ሐረገ ወይን ፀሐይ ማለት ነው። አንድም ደግሞ መስተገብረ ሃይማኖት፣ የሃይማኖት ገበሬ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ አንስታስዮስ አረፈ። ከዚህ በኋላ በቅዱስ ጊዮርጊስ አባት በአንስታስዮስ ፋንታ በፍልስጤም አውራጃ ሌላ ሀገረ ገዥ ደግ ክርስቲያን መስፍን ተሾመ። መስፍኑ ከአንዲት ሴት ልጅ በቀር ሌላ ልጅ ስላልነበረው ሰማዕቱ ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱ ቴዎብስታን ለመናት። ቴዎብስታ ወይም አቅሌስያም ፈቀደችለት። መስፍኑም እያስተማረ የውትድርና ስልጠና እያሰለጠነ አሳደገው። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎች ጥበብ የሚሰጡ ትምህርቶችን ሁሉ ተምሮ ጨረሰ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ነበር። በሀገሩ ሁሉ በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አዝሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስከሚደነግጥ ድረስ ዘውትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹ ነበር። ጠላቶቹንም ዘውትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔር ይረዳው ነበር። ቅዱስ ጊዮርጊስ በዚህ ሁኔታ ላይ ያለ መስፍኑ የ15 ዓመት ልጁን አጋብቶ ሀብት ንብረቱን ለማውረስ አሰበ። ነገር ግን እግዚአብሔር ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ስለመረጠው ይህን ጋብቻ እንዳይፈጽም ለቅዱስ ጊዮርጊስ አመለከተው። መስፍኑም በዚህ ሐሳብ ላይ ሳለ በፈቃድ እግዚአብሔር አረፈ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ቤሩት ወደምትባል ሀገር ሄደ። በዚህች ሀገር ትልቅ መኮንን ነበር። ሀገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮማ አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ ሲሆን በሮቿ ደግሞ በባህር በኩል ነበሩ። በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ ሲሆኑ ስሙ ድራጎን የሚባል መንፈሰ ሰይጣን ያደረበት ዘንድ ያመልኩ ነበር። ድራጎኑም ሲያዩት እጅግ የሚያስፈራና እንደ ንስር ሁለት ክንፍ፣ እንደ ፍየል ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው።
የቤሩት ሰዎችም ለድራጎኑ ሴቶች ልጆቻቸውን ይገብሩልን ነበር። ከብዙ ዘመን በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ ስሟ ብርክታዊት የምትባል የሀገረ ገዢ ሴት ልጅ ለድራጎኑ ምግብ ትሆን ዘንድ ጫካ ውስጥ አኖሯት። ኃያሉ ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለድራጎኑ እንደተሰጠችና ስለ ድራጎኑ ግብር አስረድታ ፈጥኖ ከዚህ አካባቢ እንዲሰወር ነገረችው። ኃያሉ ቅዱስ ጊዮርጊስ ግን ሰይጣን ያደረበት ድራጎንን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላክ ከዚህ ከተረገመ አውሬ እንደሚያድነው ነገራት። ወዲያውኑ ድራጎኑ ምድሪቱን እያናወጠ መጣ። ቅዱስ ጊዮርጊስን ሊበላው ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ ነበርና በሥላሴ ስም በትምህርተ መስቀል አማተበበት። የድራጎኑ ጉልበት ራደ፣ ኃይሉም ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስም ለድራጎኑ ተሰጥታ የነበረችውን የንጉሱን ልጅ ፈትቶ ድራጎኑን አስሮ እርሷ ድራጎኑን እየጎተተች እርሱ በፈረስ ላይ ሆኖ ወደ ከተማ ሄዱ። ከተማ በደረሱ ጊዜ የሀገሩ ሰዎች ድራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነው ብለው ይሸሹም ጀመር። ቅዱስ ጊዮርጊስንም አምላካችንን ስለምን አመጣህብን አሉት። ይህ ራሱን እንኳን ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። ሕዝቡም አምላካችንን አንተውም አሉት። ካልተዋችሁ እንዲጨርሳችሁ ፈትቼ ወደ እናንተ ሰደዋለሁ አላቸው። ዘንዶን ልትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማ አውጥቶ ዘንዶን በጦር ወግቶ ገደለው። ሕዝቡም ሁሉ ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። ድራጎኑ ከተገደለበት ስፍራም 2 አብያተ ክርስቲያናት ሰርተዋል። በዚያን ዘመን በሀገሩ ሁሉ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበር። ይህ ንጉሥ እጅግ ብርቱ፣ በነገስታቱ ላይ ስልጣን የነበረው ፈጣሪውን ሳይቀር ካደና እንደ ናቡከደነጾር ልቡ የደነደነ ንጉሥ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ የሚቃወም ሲሆን 70 ነገስታትን ሰብስቦ 70 ጣዖታትን አቁሞ ይሰግድና ያሰግድ ነበር። በዚያን ጊዜ ሰማዕቱ ቅዱስ ጊዮርጊስ የአባቱን ምስፍና ከንጉሱ ዘንድ ተቀብሎ ለመምጣት እጅ መንሻ ይዞ ብላቴኖችን አስከትሎ ሄደ። በደረሰም ጊዜ ንጉሥ ዱድያኖስ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አዋጅ አውጆ ሕዝቡን ለጣዖት ሲያሰግድ አገኘው። ጊዮርጊስም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውንም እጅ መንሻ ሁሉ ለነዳያን መጽውቶ ብላቴኖችን አሰናብቶ ነገስታቱ ከተሰበሰቡበት ቦታ ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱድያኖስ ፊት መሰከረ። ዱድያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ ሾመሃለሁ፣ እኔ የማመልከውን አጵሎንን አምልክ አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉም ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴንም አልክድም በማለት በሃይማኖት እንደማይደራደር አስረግጦ ነገረው። አረመኔያዊው ንጉሥ ዱድያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ፣ ስቃይና እንግልት አጸናበት። በሕሊና ሊያስቡት በአንደበት ሊናገሩትና በጆሮ ሊሰሙት የሚከብድ ታላላቅ መከራዎችንና ስቃዮችን አደረሰበት። ረዣዥም ችንካሮች ያሉበት የብረት ጫማ ጫምቶ እንዲጓዝ አደረገው። ደሙ ፈሰሰ፣ ስጋው ተበጣጠሰ፣ አጥንቱ ደቀቀ። ቅዱሳንን የሚያጸና አምላክ እግዚአብሔር ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው። እንደገናም ዱድያኖስ በሰባ ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስም የማይሞት ቢሆን ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ ወደቀ። በዝግ ቤት ውስጥ ትተውት ሄዱ። ሰማዕቱ ቅዱስ ጊዮርጊስም እነዚህን ክፉ ነገሥታት ድል ሳያደርግ እንዳይሞት እግዚአብሔርን ለመነው። እግዚአብሔርም በእጆቹ ዳሶ አስነሳው። 7 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ቃል ገባለት። ቅዱስ ጊዮርጊስም ሲነጋ ወደ ዱድያኖስ ሄዶ አንተ ከሃዲ ፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱድያኖስም በጠንቋዩ አትናሲዮስ አማካሪነት ለሰማዕቱ ቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝን አዘጋጅቶ አስማተ ሰይጣንን ደግሞ ቢሰጠው ቅዱስ ጊዮርጊስ ስመ እግዚአብሔርን ጠርቶ በጠጣው ጊዜ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም ይህንን ባየ ጊዜ በእግዚአብሔር አምኖ የክርስትና ጥምቀትን ተጠምቆ በንጉሥ ዱድያኖስ ትእዛዝ አንገቱን በሰይፍ ተቆርጦ የሰማዕትነት አክሊልን ተቀብሏል። ከዚህ በኋላ ቅዱስ ጊዮርጊስ በንጉሥ ዱድያኖስና በሰባው ነገሥታት ፊት በቆመ ጊዜ በአምላክህ እንድናምን የተቀመጥንባቸው እነዚህ የእንጨት ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ካታደርጋቸው ዘንድ እንፈልጋለን አሉት። ቅዱስ ጊዮርጊስም ወደ እግዚአብሔር ጸልዮ ወንበሮቹ እነሱ እንዳሉት አደረገላቸው። የአምላክን ድንቅ ሥራ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱስ ጊዮርጊስን በጉድጓድ ውስጥ በብረት ምጣድ አድርገው ከስር እሳት በማንደድ አቃጠሉት።
ሥጋውንና አጥንቱንም በመንኮራኩር ፈጭተው አመድ ካደረጉ በኋላ ጥር 18 ቀን ደብረ ኤድራስ በተባለ ረዥም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው በመመለስ ዳግመኛ አስነሳው። ቅዱስ ጊዮርጊስም ተነስቶ በነገሥታቱ ፊት በመቆም የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስን ስም ሰበከ። በዚያን ጊዜ ስፍር ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱስ ጊዮርጊስም ወደ እግዚአብሔር በመጸለይ ከመቃብር ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም ስለ ክብር ባለቤት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት አስተማሩ። የገሃነምንም ወሬ ተናገሩ። በጥምቀት ክርስትና ተቀብለው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩት። ከዚህም በኋላ በአንዲት ድሃ ሴት የቤቷ ምሰሶ ላይ አስረው እንድትጠብቀው አደረጉ። እርሷም እንጀራ ልለምንለት በወጣች ጊዜ የእግዚአብሔር መልአክ ባዕድ አቀረበለት። የታሰረበትም ምሰሶ ቅርንጫፍን አብቅሎ ታላቅ ዛፍ ሆነ። እርሷም በተመለሰች ጊዜ በቤቷ ውስጥ የተደረገውን ተአምር አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምናለሁ። እውር፣ ደንቆሮ፣ ድዳና ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምናለሁ አለችው። ቅዱስ ጊዮርጊስም ስለ ክርስትና እምነት ካስተማራት በኋላ በልጇ ላይ በመስቀል ምልክት ቢያማትብበት ዓይኑ ማየት ችሏል። ጊዮርጊስም እንዲህ አላት፣ እንዲሰማ እንዲናገርና እንዲሄድ በሌላ ጊዜ እንዲያገለግለኝ እኔ ያሻለሁ አላት። በዚያን ጊዜ ንጉሡ በሀገሩ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለዚህም ዛፍ ሲጠይቅ ቅዱስ ጊዮርጊስ የታሰረበት የመበለቷ የቤት ምሰሶ እንደበቀለና እንደለመለመ ነገሩት። ንጉሡም ይህንን በሰማ ጊዜ እጅግ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኩርም እንዲያበራዩት አደረገው። ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሶስተኛ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን አስነሳው። ንጉሡም ከሞት እንደተነሳ ሲመለከት ደነገጠ፣ በልቡም አደነቀ። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ቃል ገባለት። ቅዱስ ጊዮርጊስ ግን እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁና አንተም እኔ መስዋዕትን ስሰዋ ሕዝቡ እንዲሰበሰቡና እንዲያዩ አዋጅን አስነግር አለው። ንጉሡም ይህንን የተናገረው እውነት መስሎት እጅግ ተደስቶ ወደ ቤተ መንግስቱ እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚያን ጊዜ የንጉሥ ዱድያኖስ ሚስት ንግሥት እለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውን እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥት እለእስክንድርያም ትምህርቱ በልቧ ስለተቀረጸባት በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰቡ አዋጅን ነገረ። አዋጁንም የሰማችው ያቺ ድሃ መበለት እውነት መስሏት እጅግ እያዘነችና እያለቀሰች ከልጇ ጋር ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሄዶ ወደ እኔ ይመጣ ዘንድ በክብር ባለቤት በጌታዬ በኢየሱስ ክርስቶስ እዘዘው አለው። በዚያን ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ ጣዖቱን አዘዘው። በጣዖቱ ላይ ያደረ የአርኩስ መንፈስም ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማሰት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት መሰከረ። ቅዱስም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቹ ጋር አጠፋቸው። በዚህም ንጉሡ እጅግ ተበሳጭቶና ተቆጥቶ ንግሥት እለእስክንድርያ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ንጉሡም ይህንን ሰምቶ ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስትና እንደቀየራት አመነ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ኀፍረት እንዳያመጣባቸው ራሱን በሰይፍ እንዲቆርጠው ንጉሥ ዱድያኖስን መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆርጡ ታዘዘ። በዚያን ጊዜ ቅዱስ ጊዮርጊስ እጅግ ደስ አለው። ጌታችንም እሳት ከሰማይ አውርዶ 70ውን ነገሥታት እንዲያቃጥላቸው መከራውም ከክርስቲያን ወገኖች ያልፍ ዘንድ ለመነው። ወዲያውም እሳት ወርዶ 70ውን ነገሥታት ከሰራዊታቸው ጋር አቃጠላቸው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህም አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስስለታለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ ተይዞ በስሜ የሚለምነኝን እኔ ፈጥኜ ከመከራ አድነዋለሁ በማለት ጌታችን ቃል ገብቶለት ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት የሕይወት አክሊልን ተቀበለ።
ክርስቲያኖችም ሥጋውን በክብር ገንዘው ወደ ሀገሩ ልዳ ከወሰዱ በኋላ ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ስፍር ቁጥር የሌላቸው ብዙ ድንቆች ተአምራት ተፈጸሙ። ቅዱስ ጊዮርጊስ ስለ ክርስቶስ ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈጭቶ ወደ እቶነ እሳት ተጥሎ ለአእምሮ በሚከብድ መልኩ ብዙ ጸዋታው መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን በ303 ዓመተ ምህረት ሰማዕትነትን ተቀብሏል። እግዚአብሔር አምላክም ስለ 7 ዓመት ተጋድሎው 7 የክብር አክሊላትን አቀዳጅቶታል። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ከቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊልን ይቀበላሉ ይላል። ቅዱስ ዮሐንስም በራእዩ ምዕራፍ 2 ከቁጥር 10 ላይ እስከ ሞት ድረስ የታመንከውን የሕይወት አክሊልን አቀዳጅሃለሁ እንዲል፣ ቅዱስ ጊዮርጊስም በሰባው ነገሥታት ፊት እስከ ሞት ድረስ በመታመኑ የሕይወት አክሊልን ተቀዳጅቷል። እኛም ክርስቲያኖች የቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንን ማንኛውንም መከራና ፈተና ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለስን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋውንና ያፈሰሰውን ክቡር ደሙን ተቀብለን የስሙ ቀዳሾች የክብሩ ወራሾች እንሆን ዘንድ የቅዱስ ጊዮርጊስ ምልጃና ጸሎት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።